እንኳን ወደ ማራኪ ትረካ በሰላም መጣችሁ። ዛሬ ዘንላችሁ የምንቀርበው ታሪክ የሰው ልጅን የልብ ትርታ ውጣ ውረድና ጥልቅ ስሜት የሚዳስስ ነው። ከደራሲ እንዳለጌታ ከበደ የአጫጭር ታሪኮች ስብስብ መጽሐፍ ከሆነው ከጥቁር ሰማይ ስር ውስጥ አንድ ድንቅ ታሪክ መርጠንላችኋል። ቆይታችሁ ከኛ ጋር ይሁን። ሲጨልም በእንዳለጌታ ከበደ። ወደ ሰባዎቹ የሚጠጉ የሚመስሉ አንድ አረጋዊ ልጅ አሉት አስተናጋጁን። የገዛሁህን መድኃኒት ይዤብህ መጣሁ፣ እባክህን እየሰጠኸኝን ወስደህ። አላስጨረሳቸውም። ግድግዳው ላይ ወደ ተለጠፈው ጽሑፍ አመለከታቸው። የተሸጠ መድኃኒት አይመለስም። አረጋዊው በለሰለሱ ቃላት መማፀን ቢይዙም ሰውየው በቀላሉ አልተበገረም። ሰውዬ ዞር በል፣ ስራ ልስራበት፣ ለእንቶ ፈንቶ ጉዳይ የማባክነው ጊዜ የለኝም አለ ቁጣው እየተወለደ። ዛሬ በዚህ ሰውዬ እንድጨቃጨቅ ተፈርዶብኛል በል። እባክህን ልጄ፣ አሳፋሪ ነገር ደርሶብኝ ነው። ዘመድና አድር የሌለኝ ከርታታ ሽማግሌ ስለሆንኩ እንጂ አሉት ትሁት በሆነች ፈገግታ ሊያባብሉት እየሞከሩ። እናሽ ዋጋ ብትከፍለኝም ይህ ሰውዬ ነካ አደርገዋለሁ ብል አለና ሌሎች መድኃኒት ገዢዎችን ያስተናግድ ገባ። ከያዙ አይለቁ። ድህነት ቢፈትነኝ ነው ልጄ አሉት ያደፈና የነተበ ነጠላቸውን እያሳዩት። ነጠላው ከሰውነታቸው በከፋ ሁኔታ ያረጀ ኮታቸውን ደብቆላቸዋል። አቅም የደከመ ባይሆን ኖሮ አሉት ጫማ ካገኘ የከረመ እግራቸውን እያዩ። አንዲት ተስተናጋጅ አልመልስም ካለ አልመልስም ነው፣ ለምንድን ነው የሚነዘንዙት አለች በሚነጫነጭ ድምፅ። ይሄ እኮ ፋርማሲ እንጂ አዛውንቶች የሚጦሩበት የድኩማን መርጃ ድርጅት አይደለም። አነጋገሯን ያልወደደ የሚመስል ሌላኛው ጉልማሳ ደግሞ መድኃኒቱን ሙሉ በሙሉ የገዙት ከዚሁ መደብር ነው የሚል ጥያቄ አመጣ። አዎ ዶክተሩ ጽፎ በሰጠኝ መሰረት ብለው መለሱለት። ምን ያህል ፈጀቦ? 72 ብር ከ85 ሳንቲም። መድኃኒቱን ወስዶ ግማሹን እንኳን ቢሰጠኝ ምን አለበት አሉ በሐዘኔታ። የሁለታችንንም የጋብቻ ገለበት አስይዤ ነው ከማምነው ሰው የተበደርኩት። መድኃኒቱን ለምን መመለስ ፈለጉ አሉ ዘንቢል አንጠለጠሉ አንዲት አሮጊት። በዚህ ጊዜ አስተናጋጁ ጣልቃ ገባ። ባህላዊ ሕክምና ብትከታተል ኪስ እንደማታረጉት ገብቷቸው ይሆናል ወይ ጸበል ለጠምቋት ወይ። አይ ልጄ፣ ጉዳዩን ብታውቀው ኖሮ ያፌስክበት ምላስን ታፍርበት ነበር አሉ እንባ የተናነቃቸው። መድኃኒቱን ምን ላድርገው? ልዋጠው ወይስ ሽንት ቤት ልጨምረው? ለባለቤቴ ነው የምገዛላት ብሏል ነበር። በጠና ታማብኛለች። የእድሜ ጀንበር እየጠለቀ ባለበት ሰዓት ለእህል ያላነሱና ለትምህርት ቤት ያልደረሱ 3 ልጆች በትናብኝ እንዳትሄድ ጸልይልኝ ብለውኛል ነበር ማለቱንስ ብዬ ነበር ልጄ፣ ብዬ ነበር። እና ሩብ ሰዓት እንኳን ሳይቆዩ ሐሳቡን ምን አሰረዙ? የገዙትን መድኃኒት የሚያስመልስ ምን ተአምር ተፈጠረ? ቅድም የማይመለከተኝን ነገር ሲዘላብሉብኝ ነበር እኮ። አረጋዊው አንገታቸውን ደፉ። እኮ ምን ቢፈጠር ነው? ቤቴ ሳልደርስ ነው አንተ ዘንድ የመጣሁት። ለምን አሉ ሌሎቹ። ሰፈርተኞቼ ደጄ ላይ ሲጫጫሁ አየሁ።
ባለቤቴን በሕይወቷ ልደርስላት አልቻልኩም አሉ አረጋዊ ሰው። ድምጻቸው የሻከረ እንባቸው እየወረደ በመድኃኒት ሻጩ ፊት ላይ ጸጸትና ድንጋጤ እየታየ ድፍን 100 ብር አውጥቶ በሸካራ እጃቸው ላይ አኖረ። ሌሎቹም ኪሶቻቸውን ይፈታትሹ ጀመር። ይባርካቸው ልጆቼ፣ ከፈን መግዣ ስላልነበረኝ እንጂ እንባ ተናነቃቸው። መሰቅሰቃቸውን እየቀጠሉ ወጡ። የዛሬው ትረካችን ይህን ይመስል ነበር። ከዚህ ታሪክ ውስጥ የእናንተ ልብ ይበልጥ የነካ የትኛው ክፍል ነው? በሕይወታችሁስ ተመሳሳይ ገጠመኝ አጋጥሟችሁ ያውቃል? ያላችሁን አስተያየት በኮሜንት መስጫው ላይ ብታካፍሉን ደስ ይለናል። በሚቀጥለው ጊዜ በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ቆዩ።